ዳዮዶች የተሰሩት የኤሌክትሪክ ኃይልን በአንድ አቅጣጫ ብቻ እንዲያስተላልፉ ተደርገው ነው። በመሆኑም ዳዮዶች የኤሌክትሪክ ኃይልን በፎርዋርድ ዳይሬክሽን ሲያስተላልፉ፣ በሪቨርስ ዳይሬክሽን ግን ብሎክ ያደርጋሉ። ዳዮድ ልክ እንደ ካፓሲተሮች ሁሉ ፖላሪቲ ወይም ፕላስ እና ማይነስ ስላለው በኤሌክትሮኒክ ሰርኪዩት ውስጥ ስንጠቀም አቅጣጫውን አይተን በጥንቃቄ ነው መሆን ያለበት። ዳዮዶች ጠቆር ያለና ሲሊንደሪካል ሼፕ ሲኖራቸው በጥቁር ቀለም የተሸፈነው ክፍል አኖድ ወይም ፖዘቲቭ ሳይድ ሲሆን፣ በነጭ ቀለም በቀጭኑ የተከበበው ደግሞ ካቶድ ወይም ኔጌቲቭ ሳይድ ይባላል። በመሆኑም ዳዮዶችን በሰርኪት ውስጥ ስንጠቀም አኖድ ተርሚናሉን በፖዚቲቭ ካቶድ ተርሚናሉን ደግሞ በኔጌቲቭ ማድረግ ይጠበቅብናል። ዳዮዱን በዚህ መልኩ ፖላሪቲውን ጠብቀን ከተጠቀምነው ዳዮዱ ሙሉ ለሙሉ እንደ ኮንዳክተር ማቴሪያል ሆኖ የኤሌክትሪክ ኃይልን ያስተላልፋል። ይህ ሂደት በኤሌክትሮኒክ ስርዓት ውስጥ ፎርዋርድ ባያዝ ተብሎ ይጠራል። በመጀመሪያ እንደ አጠቃላይ የትኛውም አይነት ኤሌክትሮኒክስ ኮምፖነንት በኤሌክትሮኒክስ ሰርኪዩት ውስጥ ሊቋቋመው የሚችለው ማክሲመም የኃይል መጠን አለ። እንደ ምሳሌ የዳዮዶችን መረጃ በዚህ መልኩ ማየት እንችላለን። በመሆኑም ዳዮዱን በሰርኪዩት ውስጥ ሪቨርስ አድርገን ወይም በተቃራኒው አቅጣጫ ብንጠቀም ሰርኪዩት ውስጥ የሚደርሰው ቮልቴጅ ማክሲመም ዳዮዱ ከሚቋቋመው በታች ከሆነ እንደ ኢንሱሌተር አክት ማድረግ ይጀምራል። ስለዚህ በሪቨርስ ሳይድ ምንም አይነት የኤሌክትሪክ ኃይል በውስጡ ሊያልፍ አይችልም፣ ብሎክ ያደርጋል። ምክንያቱም ዋናው የዳዮድ ስራ ይህ ስለሆነ። ነገር ግን የሚደርሰው ቮልቴጅ ዳዮዱ መቋቋም ከሚችለው በላይ ከሆነ ግን ዳዮዱ በቀጥታ ሾርት ያደርጋል ወይም በተቃራኒ አቅጣጫ ኃይል ማስተላለፍ ይጀምራል። ይህ ደግሞ ለዳዮድ እንደ ፌሊየር ነው የሚታየው። ምክንያቱም ዳዮድ በሁለቱም አቅጣጫ በጭራሽ ኮንዳክተር መሆን የለበትም። በመሆኑም አንድ ዳዮድ በትክክል መስራቱን የምታውቁት በፎርዋርድ ባያዝ ጊዜ ኮንዳክተር፣ በሪቨርስ ባያዝ ደግሞ ኢንሱሌተር መሆን ሲችል ነው። ኤልኢዲ የምንለው የአምፖል አይነት ዳዮድ እንደሆነ ስንቶቻችሁ ታውቁ ነበር? በኤሌክትሮኒክስ ውስጥ ብዙ የዳዮድ አይነቶች ቢኖሩ ከነዛ መሀል የተወሰኑት ብርሃን ማመንጨት የሚችሉ ናቸው። ለምሳሌ ኤልኢዲ ወይም ላይት ኢሚቲንግ ዳዮድ እና ሌዘር ዳዮድ ተጠቃሽ ናቸው። ኤልኢዲ አምፖል ውስጣዊ ክፍል ከሲሊከን ማቴሪያል የተሰራና በውስጡ ፒና ኤን ታይፕ ዶፒንግ ማቴሪያል ይገኛል። በመሆኑም ኤልኢዲ አምፖሉን ከባትሪው ጋር ስናገናኝ ኤሌክትሮኖች በአምፖሉ ተርሚናል በኩል አድርገው ፒና ኤን ወዳሉበት የዳዮድ ክፍል ያመራሉ። ልክ እንደ ዳዮድ ሁሉ በፒና ኤን ታይፕ ማቴሪያሎች መሃል ፒኤን ጃንክሽን ይገኛል። ይህ ፒኤን ጃንክሽን ከመደበኛ ዳዮዱ ፒኤን ጃንክሽን የተወሰነ የሚለየው ነገር ኤሌክትሮኖቹ ጃምፕ የሚያደርጉበት ወይም እንዲጓዙ የሚያደርጋቸው የኃይል መጠን 1.7 ቮልት ነው። በመሆኑም በ1.7 ቮልት የሚንቀሳቀሱት ኤሌክትሮኖች አንደኛው ወደ ሌላኛው ጃምፕ ሲያደርጉ ፎቶን የሚባል ፓርቲክል ኢሚት ያደርጋሉ ወይም ይለቃሉ። ፎቶንስ የምንላቸው ፓርቲክልስ ደግሞ የዌቭ እና የፓርቲክል ባህሪ ያላቸው ክብደት አልባና በብርሃን ፍጥነት የሚጓዙ የብርሃን አካላት ናቸው። በዚህ ምክንያት ኤልኢዲ ዳዮድ ከመደበኛው ዳዮድ ተለይቶ ብርሃን ማመንጨት ይችላል። ሌላው አስገራሚው ነገር ብርሃንን ተጠቅመን ብቻ ያለምንም የገመድ ኮኔክሽን መረጃን ከአንድ ቦታ ወደ ሌላኛው ማስተላለፍ እንችላለን። ይህንንም ቲዮሪ ፕሩፍ ለማድረግ ቀለል አድርጌ በቤት ውስጥ የሰራሁት ሌዘር ዳዮድን በመጠቀም ድምፅን ከአንድ ቦታ ወደ ሌላኛው የምናስተላልፍበት ቀለል ያለ ሰርኪዩት ነው። ብዙ ማቴሪያል አያስፈልጋችሁም። ድምፁን ጀነሬት ለማድረግ የብሉቱዝ ስፒከር እንዲሁም ያንን ድምፅ ትራንስሚት ለማድረግ ደግሞ እንደነገርኳችሁ ሌዘር ዳዮድን መጠቀም ትችላላችሁ። ካልሆነም መደበኛ ኤልኢዲ ላይቶችን መጠቀም ትችላላችሁ። ስለዚህ ሌዘር ዳዮዱ ወይም ኤልኢዲው ብርሃን እያመነጨ በዛውም ዳታን ትራንስፈር ማድረግ ይችላል ማለት ነው። ሶላር ፓኔሎች ደግሞ ከብርሃን ፓርቲክሎች ጋር እጅና ጓንት ሆኖ መስራት ይችላል። በመሆኑም ብርሃንን ተጠቅመን የምናስተላልፈውን የድምፅ ሲግናል ሶላር ፓኔል ተጠቅመን በቀላሉ ሪሲቭ ማድረግ እንችላለን። ስለዚህ ሶላር ፓኔሉን ቀጥታ ከስፒከር ጋር በማገናኘት ብቻ በብርሃን አማካኝነት ትራንስሚት የተደረገውን ሲግናል እኛ መስማት ወደምንችለው ድምፅ ቀይሮ ያሰማናል ማለት ነው። ነገር ግን ብዙውን ጊዜ በዚህ መልኩ ትራንስሚት የሚደረገው ድምፅ ሎ ፍሪኩዌንሲ ስለሚሆን ድምፁ ከፍ ብሎ ላንሰማው እንችላለን። ለዚህ ችግር ደግሞ ትክክለኛው መፍትሄ አምፕሊፋየር መጠቀም። ስለዚህ ሶላር ፓኔላችንን ቀጥታ ከስፒከር ጋር ከማገናኘት ይልቅ ትራንስሚት የተደረገውን ሎወር ፍሪኩዌንሲ አምፕሊፋይ እንዲሆን በማድረግ ስፒከራችን ከፍ ብሎ እንዲሰማ ማድረግ እንችላለን። በዚህ ኤክስፐሪመንት ደግሞ ደስ የሚለው ነገር የኤልኢዲው ብርሃን መጓዝ እስከሚችልበት ርቀት ድረስ ድምፁን ትራንስፈር ማድረግ መቻላችን ነው። ስለዚህ ሌዘር ዳዮድ ስንጠቀም የምናገኘው አድቫንቴጅ ብርሃኑ ፎከስድ ሆኖ ስለሚወጣ ረጅም ርቀት እንዲበራ ማድረግ እንችላለን። ስለዚህ ውጤቱ ምን ሊሆን እንደሚችል እስከ መጨረሻው ተከታተሉ።